የሁሉም የስፖርት ውድድር ድርጅቶች ፍቃድ ሙሉ በሙሉ መሰረዙን አስተዳደሩ አሳውቋል። በኢትዮጵያ ሎተሪ አገልግሎት ፍቃድ ሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውድድር ድርጅቶች የስራ ፍቃድ ከታህሳስ 6 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ መሰረዙን የኢትዮጵያ ሎተሪ አገልግሎት በዛሬው ዕለት አሳውቋል። ይህ ውሳኔ ከዚህ ቀደም ፍቃዳቸው በይፋ በታገዱ ድርጅቶች ጭምር በእኩልነት ተፈጻሚ ይሆናል ተብሏል። የፍቃድ ስረዛ እርምጃ የተወሰደው የህዝብን ጥቅም ለማስከበር ሲሆን በውድድርና በፋይናንስ ዘርፎች ላይ በተካሄደው አገር አቀፍ ጥልቅ ግምገማ ላይ የተመሰረተ መሆኑ ተጠቁሟል። በሂደት ላይ ያለው ምርመራ እንዳመለከተው የተንሰራፋው ህገወጥ አሰራር፣ የፍቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች መሆናቸው ተመላክቷል። ይህ ውሳኔ ከመወሰኑ በፊት ህዳር 25 ቀን 2018 ዓ.ም የ22 የስፖርት አወዳዳሪ ድርጅቶች ፍቃድ ለጊዜው መታገዱ የሚታወስ ነው። በተጨማሪ መንግስት ገቢ መሆን የነበረበት ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራሽ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸው በይፋ መግለጹ ይታወቃል። የኢትዮጵያ ሎተሪ አገልግሎት ለውድድር ድርጅቶችና ለፋይናንስ ተቋማት ጥብቅ መመሪያዎችን እያስተላለፈም ሲሆን ይህም ከታህሳስ 6 ቀን 2018 ዓ.ም ጀምሮ በአካል ሆነ በዲጂታል የሚካሄድ ማንኛውንም የውድድር ስራ ወዲያውኑ ማቋረጥ ይጠበቅባቸዋል ብሏል። በተመሳሳይ መልኩ ሁሉም የገንዘብ ማስገቢያ መንገዶች አገልግሎት መስጠት ማቆም አለባቸው የተባለ ሲሆን አዲስ ውድድር መቀበል ፈጽሞ እንደማይቻልና ሁሉም የሰርቨር መረጃዎች፣ የፋይናንስ መዝገቦችና የተጠቃሚ መረጃዎች በጥብቅ ተጠብቀው እንዲቆዩም ተወስኗል። ማስረጃ ማጥፋት በወንጀል የሚያስቀጣ መሆኑ ነው በጥብቅ ማሳሰቢያ የተሰጠው። ይህን ተከትሎ የሁሉም የውድድር ድርጅቶች የስራ ፍቃድ በመሰረዙ ከዛሬ ሰኞ ጀምሮ የውድድር ድርጅቶች የሽያጭ እንቅስቃሴ እንዳያከናውኑ ጥብቅ መመሪያም ተሰጥቷል። ይህ ሁሉ አዲስ አገር አቀፍ የውድድርና የፋይናንስ ቁጥጥር ስርዓት እስኪዘረጋ ድረስ መሆኑን የአገልግሎቱ ኃላፊዎች ገልጸዋል።